እንኳን በድጋሚ ስለመጣ በጣም ደስ ብሎናል። ያው ድርጅታችን ባቡል ኸይር ባትመጣም ታውቃለህ ብዬ አስባለሁ። በቋሚነት ምገባ ላይ ነው የሚሰራው። ከ5000 በላይ ተመጋቢዎች አሉ በቋሚነት ማለት ነው። እነዚህ ተመጋቢዎች በሶስት አይነት መንገድ ነው ሰፖርት የሚደረጉት። አንደኛው እንዳያቸው የተሰራው ምግብ ቀን በቀን እየመጡ ይዘው ይሄዳሉ። ሁለተኛው አስቤዛ የሚወስዱ ቤተሰቦች አሉ። አስቤዛ የሚወስዱ ቤተሰቦች ሁለት አይነት ቤተሰቦች ናቸው። አንድ በፊት ላይ ጥሩ ነው የሚኖሩ ግን ያው በተፈጥሮ ምን በሰው ሰራሽ የተለያዩ ችግር ደርሶባቸው በራቸውን ዘግቶ የተቀመጡ ቤተሰቦች አሉ። እነሱን ቀን በቀን እዚህ አምጥቶ ማሰለፍ ከባድ ነውና ያስቤዛ ድጋፍ ነው የምናደርግላቸው። ሌላው ቤታቸው ራቅ ያለ ቦታ በየቀኑ መጥተው በትራንስፖርት እጥረት መጥተው ማይወስዱ ቤተሰቦችን ያስቤዛ ድጋፍ እናደርግላቸዋለን። ሶስተኛው ደግሞ ቤት ለቤት ነው። አልጋ ላይ የቀሩ ቤተሰቦች አሉ የሚካድማቸው የሚጦራቸው ልጅ የሌላቸው እነሱ በድርጅቱ መኪና ቀን በቀን ቤታቸው ድረስ ምግብ ይወሰድላቸዋል ማለት ነው። ያው እዚህ ክፍል ምግቡ የሚበስለው እዚህ ቤት ላይ ነው። ሙስሊምም ነን ሙስሊሞችም እናቶች አሉ እዚህ። ያው ባቡል ኸይር ዘር ሃይማኖት የለም። ሰው የሆነ የተራበ ነው ገብቶ የሚጠቀመው። ስለዚህ ስጋ ከሆነ ሙስሊሙን ክርስቲያኑን ይሰራል። ኖርማል የጾም ምግብ ከሆነ ግን ሁሉም ተባብሮ የተሰጣቸውን አስቤዛ ሰርተው እዛ ጋር ለሚቋጥሩት እናቶች